ሙሐመድ ሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና መልእክተኛው አለይሂ ሰላቱ ወሰላም ላላመነ በሳቸው ለካደ ላውም መልእክታቸውን ለተዋጋ እንደዚህ አይነት እዝነት ከነበራቸው ለኔና ለናንተ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም ብለን ለተከተልነው ምን አይነት ፍቅር ይሆን ያላቸው? ምን አይነት እዝነት ይሆን ያላቸው? እሱ ልንገር አይመረመርም። የነብዩ ፍቅር አለይሂ ሰላቱ ወሰላም ለኔና ለናንተ ላማኝ የሚመረመር አይደለም። it's beyond our intellect ከኛ አእምሮ በላይ ነው። ከአእምሮአችን በላይ ማፍቀር እኛን የሚችሉ ነብይ ነው አላህ የሰጠን ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت. ይሄንን ተናገሩና ቀጥለው ምንድነው ያሉት? ይው ግማሽ ደቂቃ ማይሞላው ማለት ነው። فمن قالها من النهار موقنا بها በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ በመታመላክተው ነገር ከልቡ የተናገራት ሰው አለ فمات من يومه قبل أن يمسي ታዲያ በዛው ቀን ከማምሸቱ በፊት ቢሞት አለ فهو من أهل الجنة ሰውየው የጀነት ነው። ومن قالها من الليل موقنا بها በሌሊቱም ክፍለ ጊዜ አንድ ጊዜ በሷ እርግጠኛ ሆኖ እችን استغفار ያለ ሰው فمات من ليلته قبل أن يصبح فجر ከመድረሱ በፊት በዛ ሌሊት ቢሞት فهو من أهل الجنة የጀነት ነው። أستحلفك بالله العلي العظيم لا تسحب الشاشة ولا تقلب هذا الفيديو. خذ هذه الدعوة أنا أرسلها إليك. أسأل الله العظيم رب العرش العظيم أن ينزل عليك من بركات السماء. ነብዩ ሙሐመድ አስገራሚ ተአምር። ይህ ቪዲዮ ሙስሊሞቻችሁ ከደረሳችሁ ለነብዩ ባላችሁ ፍቅር ልክ በደንብ ኮፒ ሊንክና ሼር ዲቪት ሪፖስት በማድረግ ለካፊሮች አድርሱ። በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ አማኝ ያልነበሩ ህዝቦች